ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ኢስቲቃማ በአላህ ላይ ትክክለኛ ውስጣችን ቀልባችን ተስተካክሎ ከሆነ አላህ Subhanahu Wa Ta'ala ይሄ ሁሉ ሰዓት ለምኘው ለኔ ያልሰጠኝ አላህ እንዳልጠፋ ብሎ ነው። አላህ ለነገ አዘጋጅቶልን ነው ብለን እንጂ ጨቅጭቄው ለምኘው አላህ ምንም አልሰማለኝ አይባልም። ድንገት የመጣ በላ አጥፍቶ ሊሆን ይችላል ወይ ለአኺራ አስቀምጦት ሊሆን ይችላል ወይም ደግሞ ገና ዱንያን አልጨረስክም ወይም አልጨረሽም ለዛ አዘጋጅቶ ሊሆን ይችላል። የሰው ልጅ በፈለገው መልኩማ ቢሰጠው ኖሮ መጥፊያው እንደሆነ አላህ ነግሮናል። ወለው በሰጠ አላሁ ሪዝቀን ሊዕባዲሂ ለበገው አለ። የሰው ልጅ አላህ ትሩፋቱን ችሎታውን ርዝቁን ብትን ቢያደርግለት ድንበር ያልፋል አለ። የድሃ ፊት ለማየት ይጨነቃል፣ የአሮጊት ፊት ለማየት ይጨነቃል። የሚያወራው ሁሉ በገንዘብ ቋንቋ ብቻ ይሆናል። ያገኘው ሁሉ በገንዘብ ለመግዛት ይፈልጋል። አላህ እዚህ ውስጥ እንዳገባ ብሎ ነው። ለዚህም ነው ኮኛም ዱንያን እንኳን ስንጠይቅ ጥቅልል ሊሆን በላሽ ዱንያ ነው እንድንጠይቅ የተፈቀደልን። اللهم ربنا آتنا في الدنيا حسنة في الدنيا حسنة ማለት ከየትኛውም አካል ያልተነጀሰ ዱንያ ማለት ነው። የሰው እንባ የሌለበት ሽጠን ያላምታታንበት ታላቅ ነን በዚህ ቤት ከኔ የበለጠ ተሰሚ የለውም ብለን ያላጭበረበርንበት አንዳንዴ ቀልብ ሲታፈን ከቤተሰቡም የሚወስዳለ ከናት ከአባቶቹም ልጆች የሚወስዳለ። ይሄን ጸዳ ያለውን አላህ የሰጠው ሰው ከአኺራም ደግሞ ቅጣት የጠበቀው ሰው ይሄንን ዱዓ እንዲያደርግ አላህ የነገረን። ስለዚህ ማናችንም አላህን ስለምነው ከሆነች ነገር ጋር እናያይዘው። አላህ በቃ ይሄን ያደረገው ለዚህ ነው ይሄን ያደረገው ለዚህ ነው ብለን ብቻ ወደ አላህ ብቻ ማስጠጋት ነው። ያለበለዚያ ይሄ ነገር ካላረግን ኢስቲቃማ የሚባለው በዚህ ባለንበት ሐያት ካላስተካከልን የምንኖራቸው ኑሮች እጅግ በጣም እንቸገራለን። ሰው አላህ ርዝቅም ሰጥቶት ቀልብ ከጠበበ 10 ክፍል ቤት ቢሰራ ይጠበናል። መጀመሪያ ዋናው ጠበዋል። ቀልብ ባልጠበበበት እነዛ ዲን ባልተማሩበት እኔና አንቺን ባሳደጉበት እናቶቻችን ስናይ በሁለት ክፍል በአንድ ክፍል 7 ልጅ 9 ልጅ አሳድገዋሉ። ቀልባቸው ሰፊ ስለነበረ በሚገርም ሁኔታ አሳድገውናል። ዛሬ የምንሰራው ቤት ሰፊ ነው፣ የሚከፈተው ለለቅሶ ነው፣ ቤቱም ጠቦናል። ለምን ጠበበን? ቀልባችን ስለጠበበ ነው። ቀልባችንን አላህ ቀናዓ እንዲሰጠን አላህ Subhanahu Wa Ta'ala ኢስቲቃማ እያንዳንዳችን መጠየቅ አለብን። አንድ ሰው አማረበት የሚባለው፣ አንድ ሰው ጥሩ የሚባለው፣ አንድ ሰው አሟሟቱን የምንመኘው መቼ ነው? ይሄ ልጅ በሞተበት ሰዓት ወይም ሰውዬ በሞቱበት ሰዓት ሰዎች ጥሩ ምስካሬ መሬት ላይ ጥሎ የሄደ ጊዜ ነው። ምክንያቱም አንቱም ሹሃዳኡ ፊል አርድ ስላሉ ነብዩ አለይሂ ሰላቱ ወሰላም እናንተ ምድር ላይ ያላችሁ ምስክሮች ናችሁ ስላሉ አሟሟታችን በመስጊድ ሆኖ አሟሟታችን አላህ በሚፈልገው ነገር ሆኖ የሞተ ሰው ካለ ይሄ በትክክለኛም አምሮበት የሞተ ሰው ነው። ሞታችን የምንመኘው አላህ በጥሩ ኢስቲቃማ እንዲወስደን ነው። ጥሩ ኢስቲቃማ የሰጠው ደግሞ ሰው ከሞተ ከዚህ የበለጠ ብስራትም የለም። ቅድም ያልኳችሁ የመግቢያው ቁርአን አያም የሚወርድላቸው ለነዚህ ሰዎች ነው። ስለዚህ ኢስቲቃማ የዲን ጉዳይ ሲነሳ ጆሮአችን መቆም አለበት።
ኢስቲቃማ የመስጊዳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመድረሳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ልጃችን ጉንፋን እንኳን ሲይዘው አንችልም፣ ዲናችን ጉንፋን ሲነካው መቻል የለብንም። ሊያንገበግበን ይገባል። በቃ እኔ ነኝ የዚህ ዲን ባለቤት፣ እኔ ነኝ። የሆኑ አካሎች አይደለም ዲን። አላህ መርጦ የሰጠ ይህን ጸጋ የመጠበቅ ግዴታ አለብን እንጂ ዛሬ እንደውም እኮ እዚህ አልነበረም አዳራሽ ዳዋ ማድረግ የነበረብን። ገበያ ላይ ወጣን ነበረ። ቁሉ ላኢላሃ ኢላላህ ቱፍሊሁን። ይኸው አሁን መስጊድ የምናደርገው ዳዋ ለሙስሊሙ ነው፣ እዚህ የምናደርገው ለኛው ነው። መቼ ነው የምንወጣው? መቼ ነው የልጃችን ከኛ ጀርባ የሚወጣው? እኛ ካላረግነው ውጪ ለምን አንወጣም? የኛ ተቃራኒ የ11 ዓመት ልጅ የ12 ዓመት ልጅ ፕሮቶኮሉን አስተካክሎ ከረባቱን አንጠልጥሎ ኢሳን ተቀበል አለይሂ ሰላም እያለ ነው። እኛ ደግሞ ለምን ወጣን? ኢሳን እንደተቀበልን ለምን አንናገርም? ቆየን ከተቀበልነው እኮ እኛ እንዴት ኢሳን አንቀበልም? ኢሳን ያልተቀበለ ኩፍር ነው። በእያንዳንዱ ነብይ ተቀበለን ጨርሰናል እኮ። እንደተቀበልን መቼ ነው እኛ ስወጣን ዳዕዋ የምናደርገው? ይኸው ዳዕዋችን ከመስጊድ አልወጣ አለ፣ ዳዕዋችን ከድንኳን አልወጣ አለ። ወደ ስራ ልንገባ አልቻልን። የዚህ አይነት ልጆችና የዚህ አይነት ትውልድ መፈጠር አለበት። ወላሂ እኔ የሚያሳዝነኝ የሆነ ጊዜ ቁጭ ብዬ ራሴ ጻፍኩኝ 50 ቢጠሩ የሚመጡ ዳዒዎች ኢትዮጵያ ላይ 50 ይሞሉ። 50 ለ60 ሚሊዮን አካፍሉት። 50 ለ60 ሚሊዮን አካፍሉት። እንደ ኢትዮጵያ አቆጣጠር በ2010 የኢትዮጵያ ሕዝብ ሲካፈል የነበረው ዶክተር አንድ ዶክተር ለ100 ሺህ ሰው ነበር። አንድ ዶክተር ለ100 ሺህ። ስለዚህ ከዚህ በኋላ ዶክተር ብዙ ማሳከም አለብን፣ ማሰልጠን አለብን፣ ማስመረቅ አለብን ተብሎ በዚች ባለችው ደግሞ 5 ዓመት ብዙ ዶክተሮች ወጡ። ለምኑ? ለጨጓራው፣ ለኩላሊቱ፣ ለጉበቱ፣ ለካንሰሩ ሐኪም እየተገኘ ነው። ትውልድ ግን ዋናውን ዶክተር ግን እያጣ ነው። ዋናው ዶክተር ወደ አላህ መንገድ የሚጣራው ነው። ትልቁ ዶክተር ምድር ላይ አለ ከተባለው ትልቁ ዶክተር በአላህ መንገድ ዳዋውን የሚያስተላልፍ ሰው ነው። እኛ እንግዲህ 60 ሚሊዮን ለ50 ሰው አካፍሉት፣ አረ ለ1 ሺህ አካፍሉት። እጅግ በጣም ያሳዝናል። በስልጠኛው ጎበዝ ዳዒ ከሌለ፣ በኦሮምኛው ጎበዝ ዳዒ ከሌለ፣ በሶማሌ ጎበዝ ዳዒ ከሌለ፣ በአፋሩ ጎበዝ ዳዒ ከሌለ፣ ሁሌ ብፌ ማሰብ ብቻ ነው። ይሄ የተፈጠርንበት ዓላማ ነው አይደለም። ሀያታችን ሁሉ ምን አይነት ልብስ እንደምንለብስ፣ ሀያታችን ሁሉ ምን አይነት ቤት እንደምንሰራ ነው። ጥሩ ነው እሱም ማሰብ። ከዚህ ጎን ለጎን ግን ከዚህ አጠገብ ግን እኛ ቤት ምን መፍጠር አለብን ብለን የዛሬ ምሳ መነጋገሪያችን በየቤታችን መነጋገሪያ መሆን ያለበት ይሄ ነው። እያንዳንዳችን የኔ የሚባል ያለን የአባታችን ውርስ እንጂ ዲናችን የሁላችንም ነው። እኛ ካልሰራን፣ እኛ ካላበረታታን ሁሌ ብቻ እየተነጋገር አይ የዘንድሮ ልጆች ይባላሉ። ምን አረጉ የዘንድሮ ልጆች? ምንም አላረጉ። ምን አጠፉ? ምን